ዛሬ ብዙዬ ጥሩ ስራ ሰርታለች። ይሄ ምን መሰላችሁ? ሩታና ሄርሜላ በምንም አይነት ሆኖ በምንም የምትተዋወቁ ሰዎች አይደላችሁም። ነገር ግን እዚህ ጋር እንድትታወቁ ያደረገው ወንድሜ ነው ብላ እነሱንም ይቅርታ በአብሪሱም ጠይቃለች። ሲቀጥል ደግሞ እርስ በራሳቸውም ሩታና ሄርሜላ ይቅርታ ተጠያይቀዋል ማለት ነው። ምክንያቱም ሄርሜላ ምናልባት ሰላቅም ሆና አውቄም አንቺን ለማስቀየምና አንቺን ሆነ ነገር እንትን ለማድረግ ያደረኩት መስሎ ከታየሽ በጣም ይቅርታ። ይህንን ነገር ይቅርታ ማጠየቁም ይሁን ይቅርታ ማድረግም ሞኝነት አይደለም። አዎ ልክ ነሽ ብዙዬ። እኛ እዚህ ጋር የሚያገናኝን ነገርና እንዲሁም ደግሞ የምንገናኝ ሰዎች አልነበረም። ነገር ግን ደግሞ ያው ያገናኝን አንድ አብርሽ ብቻና ብቻ ነው እያለች ሄርሜላም ይቅርታ ጠይቃለች። እንዲሁም ደግሞ ሩታም ይቅርታዋን ተቀብላ በድጋሚ መልሳ ሄርሜላን ይቅርታ ጠይቃለች። ይሄም ማለት አብርሽ አያልቅበትም በሱ ምክንያት ነው እዚህ ጋር ተገናኙት ማለት ነው። ለማንኛውም ቪዲዮ እስከ መጨረሻ ድረስ ማዳመጥና መስማት ሀሳብ አስተያየት ካላችሁ ሀሳባችሁንና አስተያየታችሁን ኮሜንት ማስቀመጫው ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ሪህራሄ ከእናንተ ጋር ይሁን እያልኩኝ መጥቼላችኋለሁኝ። ክርስቲያን ወገኖቼም ሰላም እያልኩኝ ሲመጣ ሰሞኑን የአብርሽን መልስ ነበር ስንጠብቀው የቆየ ነው። ይሄም ማለት ከሄርሜላ ይሁን ወይስ ደግሞ ከሩታ ይሆናል ስንል ቆይተን ነበር። ነገር ግን ትላንት አንዳችንም ያልጠበቅነው መልስ ነበር ይዞ የመጣው። ይሄም ማለት ከሩታም አልሆነም እንዲሁም ደግሞ ከሄርሜላም አልሆነም። እኔ የራሴ ህይወት እኖራለሁኝ፣ የባካችሁን በህይወቴ አትድረሱብኝ። ምክንያቱም እናንተ አሁን በህይወቴ የሚያገባችሁ ሰዎች አይደላችሁም። ሩታን አው በእርግጥ አግብቻታለሁኝ፣ ነገር ግን ፈትቻታለሁኝ። ከዛም በኋላ ከሄርሜላ እንደሆነ ምንም አይነት ያሳለፍነው ጊዜ የለም። እንደ ጓደኛ እንዲሁም ደግሞ እንደ ፍቅረኛ አብረን ኖረናል። ከዛን ይሄ ደግሞ አይ እኔ ተዋለው ካልኩ እሷ የምታወራበት ምክንያት ምንም ነገር የለም። አሁን እኔ የራሴ አዲስ ሴት አለች አላ የራሴ አዲስ ሴት አለች፣ ከሷ ነው መኖር የሚችለው። እሷንም ደግሞ ላገባት አይደለም ነው ጉድ። ቆይ ግን በሴቶች መጫወት ምን የሚሉት ነገር ነው? እኔማስ ይሄ ወይ ይሄንን አብርሽን ማለት ነው ሄርሜላና እንዲሁም ሩታ ታርቆ አሁን ታርቋል አይደል? ታርቆ የመጣችም ሴት ከአብርሽ እንዳትሆን ማድረግ ይችላሉ። እንዲሁም ደግሞ ራሳቸው እንትን ብሎ ሁለታቸው ተባብሮ አብርሽን ሆነ ነገር ማድረግ ይችላሉ ብዬ አስባለሁ። ምክንያቱም ከዚህ በፊት ነገራችን ላይ ሩታ ብዙ ነገር ስታደርግ ቆይታለች። ይሄንን እንረሳዋለን ብዬ አላስብም። ያዛኔም ራሱ ወረቀት ላይ አልፈርምም ያላ ጊዜ በግድ ወዳ ሳይሆን በግድክ ትፈርማታለህ ብላ ነበር። ከነ ወንድሞቹ እያመጣች እንዳለችውም ደግሞ በግድ እንዲፈርም ተደረጋ ማለት ነው። ፖሊስ እንትን አድርጎ ማለት ነው። ስለዚህ አሁንም የሚላችሁ ነገር ምንም ይፈጠር ምንም ይሁን ምን እነሱ ታርቆ አብርሽ ከነሱም እንዳይሆን አሁን ችግሩ ማን ነው? አብርሽ ራሱ ነው። እዚህ ጋር ህዝቡንም ያናደደው ማን ነው? አብርሽ ነው። ምክንያቱም አንድ ወይ ከሩታ መሆንና ወይም ደግሞ ከሄርሜላ መሆን ነበር ህዝቡ የሚፈልገው። ግን እሱ ደግሞ ከሩታም አልሆነም ከሄርሜላም አልሆነ ሌላ ሴት አላ። ይቺ ደግሞ ሴት እኔ አንዳንድ ጊዜ ግራ ይገባኛል ነገራቶች ሁላ ማለት ነው። ምክንያቱም እዚህ ሴቶች እዚህ ጋር ሲመጡ ሩታም እንደምናያት አብርሽን ትወደዋለች፣ ሄርሜላም እንደምናያት ከራሷ ከነፍስ ይልቅ አብርሽን ትወዳለች ነው የሚመስለው ሁኔታዋ ማለት ነው። ግን እሱ ደግሞ እዚህ ጋር አንዳችሁም ጋር ሲሆን ደስተኛ አይደለሁኝም፣ ደስታም እያገኘሁኝ አይደለም። ስለዚህ ደስታዬ እንዲመለስ ከናንተ መራቅ አለብኝ አላ። ይሄ ነገር ደግሞ እንደ አሁን ያመጣችው ልትጠላው ነው እንዴ? አሁን መቼስ አሁን በሄርሜላና በሩታ ዙሪያ ሌላ ችግር ተገኝቶ ቢሆን በቃ ያኔ አዎ ሰላም አልሰጠውቶም እንን ነበር። ሄርሜላ እንዳያችሁት ከምንም ከማንም በላይ ወይም ደግሞ ከራሴ ነፍስ ይልቅ እሱን አምነዋለሁኝ እሱን ደግሞ እወደዋለሁ ምትል ሴት ናት። ሩታም እንደሆነች አይ እንግዲህስ በቃ ጥፋቴ ሁላ አጥፍቼም ከሆነ ይቅርታ፣ ነገር ግን ደግሞ ልጄ ያለ አባት ማደግ የለበትምና ነገና ከነጎዳ ይሄ ልጅ አድጎ አባቴ ብሎ በሚጠይቀኝ ሰዓት መልስ እንዳጣ አልፈልግም። በቃ አጥፍቼም ከሆነ
ላጠፋሁት ነገር በጣም ይቅርታ እንዲሁም ደግሞ ያጠፋሁት ነገር ባይኖርም እንኳን በቃ እኔ ጥፋተኛ ነኝ ይቅርታ ግን ልጄ ያለ አባት ማደግ የለበትም ነው እያለች የነበረው ታዳ በዚችም ተወዶ እሱ አሁን የምትመጣው ምን ልታደርገው ነው እኔ የገረመኝ ነገር ይሆን አሁን ከሩታ በኩል የሆነ አብርሽን እንደማትወደው የሆነ ነገር ብናይበትና ከሄርሜላም በኩል አብርሽን እንደማታከብረውና የሆነ ነገር ብናይበት የዛኔ አይ በዚህ ተነሳስቶ ነው እንላለን አሁን ደግሞ በሁለት ሴት መካከል እየተወደዳ ሶስተኛ ሴት የሚያመጣው ሰው ቆይ ጤነኛ ነው እንዴ እኔ ጤነኛ ነው ብዬ አላስብም ምሬንን በነገራችን ላይ እናንተ ነው የምታውቁት እኔ አልኩኝ ማለት እናንተ ትላላችሁ ማለት አይደለም እናንተ አላችሁትም ማለት እኔ ይለዋለሁኝ ማለት አይደለም ሁላችንም እንደማልካችን ሐሳብ አስተያየታችን ሁላ ይለያያል ለማንኛውም በያላችሁበት ሰላማችሁ ይብዛ ላይክ ላደረጋችሁ ላይክ አድርጉ ለቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ በያላችሁበት ሰላማችሁ ይብዛ ባይ ባይ